በእንተ ርዕሱ በጓደኛዬ ተላሱን ግብዣ በእንተ ርዕሱ ስለተባለው ሲንግል ስራው አንዳንድ ማብራሪያ እንዲሰጥ እድሉን ስላገኘው አመሰግናለሁ። ከርዕሱ ስነሳ በእንተ ርዕሱ ከቁጥር የወጣ የመጨረሻ የዳዊት መዝሙር የተነሳ ነው። ያም ስለ ራሱ ማለት ነው። ህይወቱን ወደ ኋላ እየተመለከተ ስለ ራሱ አዜመ። እኛም ያን መዝሙር ይዘን በሜታፎር በተምሳሌትነት አሁን የሚከበረውን የአድዋን ክብረ በዓል ተንተርሰን ስለ ሙዚቃው ግጥም አንዳንድ ነገር ልላችሁ ወደድኩ። እኔ ምኒልክ ንጉስ ዕቁበ ጊዮርጊስ ቅዱስ ወልደ ቴዎድሮስ ንጉስ ኃይለ መለኮት ስሉስ። አንዴዚህ መነሻ ሐሳቡ የሜታፎሪካሊ መነሻው የዳዊት የመጨረሻው መዝሙር ስለሆነ እሱን አንዴ እንመልከተው። ስለ ራሱ ከቁጥር ያልገባ ከወንድሞቼ ይልቅ ትንሽ ነበርኩ፣ በአባቴ ቤትም ወጣት ነበርኩ። የአባቴን በጎች ጠብቅ ነበር፣ እጆቼ መሰንቆ ይመቱ ነበር፣ ጣቶቼን በገና ይደረድሩ ነበር። ለጌታዬ ማን ነገረው? እርሱ እግዚአብሔር ሰማኝ እንጂ። እርሱም መልአኩን ልኮ አዳነኝ፣ የአባቴን በጎች ከምጠብቅበት መረጠኝ። ክቡር ቅቡዓ መንግስትን ቀብቶ አነገሰኝ። ወንድሞቼ ግን በመልክ ያማሩ በዕድሜ ያደጉ ናቸው። እግዚአብሔር አላደረባቸውም። ልዩ ወገንን ልያያዘው ልገጥመውም ወጣው፣ በረከሱ ጣዖቶችም ረገመኝ። እኔም ከወንዝ ድንጋዮችን አነሳሁና አወንጭፌ ግንባሩን መታሁት። ያን ጊዜ በእግዚአብሔር ኃይል ወደቀ። የታጠቀውን ሰይፍ ነጥቄ ያዝኩ፣ የጎልያድንም ራስ ቆረጥኩ፣ ከእስራኤልም ልጆች ስድብን አራቁ ይለናል ዳዊት። ዳዊት እንደዛ እንዳለ ሚኒሊክ ጥቁር ታናሽ ሰው ሲሆን ብሎ ሚኒሊክም ስለ ራሱ ወደኋላ ህይወቱን የተመለከተ ያዜምልናል። ከትንሽነት አንስተ በቅዱስ ጊዮርጊስ ጠባቂነት አብሮ ጦር ሜዳ ስለወረደው ታቦት ጥበቃና ረዳትነት እያወሳ ወልደ ቴዎድሮስ ንጉስ ሚኒሊክ ልጅ እያለ በአፄ ቴዎድሮስ ታግቶ ነበር። ያኔ ቴዎድሮስ ቤት እንደ ልጁ ተቀምጦ ሳለ ምናልባት ሹክ ያለው ነገር ይኖርን ይለናል ተላሷል። አፄ ቴዎድሮስ ለዘመናት የፈለገውን የጠበቀውን ብዙ ዋጋ የከፈለለትን ኢትዮጵያውያን አንድ መሆን ኢትዮጵያን አንድ ማድረግ በሚኒሊክ ውስጥ ታይቶት አንድም በመንፈስ አባቱ ሆኖታል። ኃይለ መለኮት ስሉስ አንድም ቅድስት ሥላሴ ዓለምን ፈጠሩ ሚኒሊክን ፈጠሩ። አንድም የሚኒሊክ አባት ሚኒሊክን ወለደ። ይሄን ያመለክታል። ሚኒሊክ አሉኝ ፈጣሪ አያሳጣኝም ፎካሪ ያስቀምጣል አክሊል በራሴ እንቁ ብጡል። እዚህ ጋር አንዴ ራሳችን በሚኒሊክ ቦታ ስናስቀምጥ አውሮፓውያን አፍሪካንን እንደ ቅርጫ ስጋ እየተከፋፈሉበት ባለበት አንድ ትልቅ ኃይል ሀገር ድንበር ጥሶ ገባ ሲባል ለአንድ ንጉስ በራሱ ይዞት የሚመጣ ጭንቀት አለው። እንደ ሰው ወደ ጦር ሜዳ መሄዱ በተወሰነ መልኩ ጥርጣሬ፣ ስጋት፣ ማመንታት፣ ፍርሃት መፈጠሩ አይቀርም። ምን ይልህ ይሆን ፈጣሪ አሉት። ሚኒሊክ ግን እግዚአብሔር ኃይሉን ይሰጠኛል አያሳፍረኝም ፎካሪ ያለኝ ድል እናደርጋለን ብሎ ኤሊፖፌዝ እንደሚባለው ወደ አድዋ ይዘምታል። ጣይቱ ለጦር ልጆቿን ሀበ እግዚአብሔር እጆቿን ትዘረጋለች ለድዋ ታንቃ አድዋ ድዋ። ጣይቱ ልጆቿን ሀገር ደንበር ያስከብሩ ዘንድ ወደ ጦር ሜዳ ትልካቸዋለች። ተመልሳ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች እንዲል ለነዛ ልጆቿ እጆቿን ዘርግታ ወደ እግዚአብሔር አንጋጣ ለጸሎት ትቆማለች። በተጨማሪ ታንቃዱ ማለት ታንቃዱ ነው ዋናው ግሱ። ታንቃዱ ማለት የማንጋጠጥ መመልከት ነው። ዋ የሚለው ቃል የተጨመረ ለዜማ ውበት ነው፣ ሃርመኒ ነው። እሱን ቀደም ማሳወቅ እንፈልጋለን። ስለዚህ ትክክለኛ ቃሉ ታንቃዱ ነው። ታንቃዱ ዋ ስንጨምርበት ደግሞ እኛ ቆንጆ መልእክት አመጣልን። ስለዚህ ወደ አድዋ ማንጋጠጥ፣ እንደገና ደግሞ በአድዋ መንቃት፣ ታንቃ አድዋ ወይም ደግሞ መንቃትንም ያመለክታል። ልክ በየጀኔሬሽኑ በየዘመኑ የሚመጣው ትውልድ የሚያነቃ ነው። አድዋ ያነቃል ለማለት ነው። ታንቃ አድዋ ደግሞ መታነቅንም ያሳያል። ጣሊያንና የኢትዮጵያን ጦርነትን ያመለክታል። ይሄንን የመሰሉ ትርጉሞች አሉት አንዱ ግስ ብቻ። ታንቃዱ፣ ታንቃ አድዋ፣ ታንቃ አድዋ የሚለው ላይን ማለት ነው። በእንተ ርዕሱ ሱታፌ የባለቅኔ ኑዛዜ የመዝሙረኛው ገድል የአቦጊዳ ሰው ፊደል። በእንተ ርዕሱ ሱታፌ በዚህ ዓለም እያለን አንድ ትልቅ ነገር ላይ መሳተፍ አባል መሆን ትልቅ ነገር እንደሆነ ኢትዮጵያን አንድ ለማድረግ ከእግዚአብሔር ትልቅ እድል ተገኘ። በትግልም ሳይሆን ከእግዚአብሔር በቀረበ ጥሪ። በዚሁ አካባቢ የሚከበረው የካቲት 12 የሰማዕታትን ክብረ በዓል አዲስ አበባ ላይ ጭቆናን እምቢ ብለው የተሳተፉት የሰማዕትነትን ማዕድ ነው። ነገሩ በራሱ ከባድ ቢሆንም ተሳትፎ ግን እስቲል የነሱ ነው። ለዛ የኢትዮጵያ ኦርቶዶክስ ቤተክርስቲያን ስለ ስንክሳር ላይ በሰማዕትነት መዝግባቸዋለች። ከአድዋ ድል በኋላም እስከ ዛሬ ብዙ የጥበብ ሰዎች፣ የዓለም ጥቁር ህዝቦች ይሳተፉታል። ዳዊት እስራኤልን ከጎልያድ ውርደት ማዳኑ፣ ሚኒሊክም ያገኘው እግዚአብሔር ያደለው ተሳትፎ ነው። የመዝሙረኛው ገድል የአቦጊዳ ሰው ፊደል። ዓለም ላይ የራሳቸው ቋንቋ ቃል ያላቸው ሀገራት 15 አይሞሉ። ኢትዮጵያ የራሷ ፊደል መኖሯ ያበረከተላት ትልቅ አድቫንቴጅ ነበረ። የራስ ቋንቋ ቃል ኃይለኛ ተጽዕኖ አለው። የራሳችን ፊደል ሲኖርን ብዙ ነገር የግላችን ማድረግ እንችላለን። የራሳችን ቅኔ፣ የራሳችን ዜማ፣ የራሳችን ስነ ቃል። ያ ደግሞ እንዳለት የጠነከረ የሀገርና የግል ማንነት ይሰጠናል። የአቦጊዳ ሰው ፊደል አብሮ ቃላችን፣ ቅኔያችን፣ ዜማችን ጦር ሜዳ ወርዶ ዘምቷል ይለናል። የመዳን ቀን ነው እነሆ የቦሄ ለታ ሆያሆ
በቃ ከእንግዲህ ትካዜ አድዋ የዜማ ጊዜ። ከአድዋ በኋላ የነፃነት ጊዜ ነው። የመጨነቅ፣ የመተከዝ፣ የሀዘን ጊዜ አይደለም። ጠቢቡ ሰሎሞን አሁን የክረምት ጊዜ አልፏል፣ አሁን የዜማ ጊዜ ነው እንዳለው ክረምት አልፎ የመጣውን መስከረም ሲያስብ ከህመም በኋላ የመጣውን የፋሲካ ጊዜ ነው። አድዋ ለመላው የጥቁር ህዝብ የዜማ ጊዜ ነው። ከባርነት ወደ ነፃነት የተደረገ እርምጃ ነው። በዚህ አጋጣሚ ለሙዚቀኛው የመጀመሪያው የተለቀቀ ስራው ነው። የመዳን ቀን ነው እነሆ የቡሄ ሌታ ሆያሆ። የቡሄ ሌታ ተሰብስበን ሁላችን የምንጨፍረው ጭፈራ አለ። ሆያ ሆዬ ሲባል ሆ ይባላል። ሆያ ሆዬን አንድ ሰው ብቻ አይደለም የሚጨፍረው። ሆያ ሆዬ ሲል አንዱ ሆ የሚል ተቀባይ አለ እና ሚኒሊክም ጠላት መጣ ሀገር ድንበር ጣሰ ሲሉት አዋጁን ሲያስነግር ሆ ባይ ተቀባይ ብዙ ሰው ነበሩ። አድዋ የአንድ ሰው ብቻ አይደለም። ሰማያዊና ምድራዊ፣ ህፃንና ትልቅ፣ ሽማግሌ፣ ወንድና ሴት፣ ሙስሊምና ክርስቲያን ድሉ የሆ ባዮች ጭምር ነው። አድዋ ተምሳሌታችንም ነው። ከጦርነት በላይ የተደረገ ሚስጥራዊ ጉዞ አለው። ከብሉይ ኪዳን ወደ አዲስ ኪዳን፣ ከልጅነት ወደ ትልቅነት፣ ዳዊት ጎልያድን ያሸነፈበት ሚስጥር፣ ከስንፍና ወደ ጉብዝና፣ ከባርነት ወደ ነፃነት የሚል ትርጓሜዎችን እያያያዘ ይቆምልናል። ምስጋና ይሁን ላንድዬ ለወልደ ማርያም እምዬ ምኒልክ ላለ ስሜን ለዓለም ዓለም አሜን። በመጨረሻ በአንድ ልጁ ከሰው ልጆች ላይ እርግማንን ላራቀ ዳዊት ከእስራኤል ላይ እርግማንን እንዳስወገደ ለጥቁር ህዝቦች ሚኒሊክ ባርነትን አስወገደ ይለናል በድጋሚ ተራሱ። ይህን ሁሉ ላደረገልን ምንም ላላለን ከትንሽነት አንስቶ ትልቅ ማዕድ ላይ ላሳተፈን እግዚአብሔር ምስጋና ይገባል። እኔም ስለሰማችሁኝ አመሰግናለሁ።